ጤና ይስጥልን አድማጭ ተመልካቾቻችን በዛሬው ፕሮግራማችን የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ያስተላለፉት የትንቢተ ጥፋት ወይም የመጨረሻ ዘመን ዶምስዴይ ማስጠንቀቂያ እንዲሁም በኢራን ምድር የተካሄደው እጅግ ውስብስብ ወታደራዊ ኦፕሬሽን የትንታኔያችን ማጠንጠኛዎች ናቸው። እስከ ፍጻሜው ድረስ አብራችሁን ቆዩ። ወደ ቀዳሚው ዜናችን ስንገባ ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝን የባህር በር እንድትከፍት የሰጡት የመጨረሻ የጊዜ ገደብ እየተጠናቀቀ ባለበት በአሁኑ ሰዓት ከዋሽንግተን የተሰማው ዛቻ የዲፕሎማሲውን በር ሙሉ በሙሉ የዘጋም ይመስላል ተብሏል። በማህበራዊ ትስስር ገጻቸው ላይ ባሰፈሩት አጭር ነገር ግን እጅግ ከባድ መልእክት አንድ ሙሉ ስልጣኔ ዛሬ ማታ ሊጠፋና ዳግም ላይመለስ ይችላል በማለት አሳሳቢ መግለጫም ሰጥተዋል። ምንም እንኳን ፕሬዝዳንቱ እንዲህ አይነት አውዳሚ ውጤት ማየት እንደማይፈልጉ ቢገልጹም የኢራን መንግስት በአቋሙ ከጸና ግን ይህ አሰቃቂ እርምጃ የማይቀር መሆኑን በግልጽ አስገንዝበዋል። ከዚህም ባሻገር ይህ የቃላት ጦርነት ተራ የማስፈራሪያ የፖለቲካ ዛቻ ብቻ ተደርጎ ሊወሰድ አይችልም የሚሉ ድምጾችም እየተበራከቱ ይገኛል። ፕሬዝዳንቱ አክለውም በኢራን ሙሉ እና ፍጹም የሆነ የስርዓት ለውጥ ሪጅም ቼንጅ እንደሚያስፈልግ የጠቆሙ ሲሆን አዲስ የሚመጣው አመራርም አብዮታዊና ድንቅ የሆነ ለውጥ ሊያመጣ እንደሚችል ገልጸዋል። ይህ አስተያየታቸውም የሚያመላክተው አሜሪካ ከኢራን ጋር ያላትን የረጅም ጊዜ የጥላቻ ታሪክ ወደ አዲስና ምናልባትም የመጨረሻ ምዕራፍ ለማሸጋገር መወሰኗን ነው ተብሏል። የዋሽንግተን የመጨረሻ ጊዜ ማስጠንቀቂያ ማለትም የአልቲሜት ሰዓት ከማለቁ ጥቂት ሰዓታት በፊት የተሰማው ይህ መግለጫ ቀድሞውንም በእሳት የተከበበችውን መካከለኛው ምስራቅ ይበልጥ እንድትነድ እያደረጋት ይገኛል። ይህ በእንዲህ እንዳለ የሆርሙዝ ሰርጥ መዘጋት ጉዳይ የኢራንና የአሜሪካ የሁለትዮሽ ግጭት ብቻ ሆኖ ሊቀር እንደማይችልም እየተነገረ ይገኛል። በተለይም ይህ የባህር በር ከዓለማችን እጅግ ወሳኝ የነዳጅ ማስተላለፊያ መስመሮች አንዱ በመሆኑ እዚህ ላይ የሚፈጠር ማንኛውም የትራንስፖርት መስተጓጎል በዓለም አቀፉ የኢኮኖሚ እንቅስቃሴ ላይ ፈጣንና እጅግ አውዳሚ ተጽዕኖ ማሳደሩም አይቀሬ ነው ተብሏል። የነዳጅ ዋጋ ንረት፣ የሸቀጦች አቅርቦት እጥረት እንዲሁም የዓለም አቀፍ ንግድ መዛባት ከሚጠበቁ ቀዳሚ አደጋዎች መካከልም ተጠቃሾች ናቸው። በመሆኑም የዓለም አቀፉ ማህበረሰብ ይህንን አጣብቂኝ በከፍተኛ ስጋት እየተከታተለውም ይገኛል። ታዛቢዎችና የፖለቲካ ተንታኞች እንደሚያስጠነቅቁት የትራምፕ ኃይለኛ የቃላት አጠቃቀምና ስርዓትን የመገልበጥ ዛቻ ሁኔታዎችን ከማረጋጋት ይልቅ ይበልጥ ሊያወሳስባቸውም ይችላል ተብሏል። ይሁን እንጂ አሜሪካ ይህንን ዛቻ ወደ ተግባር ለመቀየር ያላት ቁርጠኝነት በቀጣዮቹ ቀናት የሚታይም ይሆናል ተብሏል። በሌላ በኩል ደግሞ ይህ የፖለቲካ ውጥረት ወዲያውኑ ወደ እውነተኛና አስፈሪ የጦር ሜዳ ትዕይንትም የተቀየረ ይመስላል። ኦፕሬሽን ኢፒክ ፊሪ በሚል በሚስጥር የተሰየመው ይህ የአሜሪካ ወታደራዊ ዘመቻ በኢራን ምድር ላይ እጅግ የተወሳሰበና ታሪካዊ የተባለለትን የነፍስ አድን ተልዕኮም አስተናግዷል። ፕሬዝዳንት ትራምፕ በሰጡት መግለጫ ዘመቻው በወታደራዊ ታሪክ ውስጥ ከተሞከሩት ትላልቅና እጅግ አደገኛ ፍለጋና ማዳን ሰርች ኤንድ ሬስኪው ኦፕሬሽን መካከል አንዱ መሆኑን አብራርተዋል። ጉዳዩ እንደሚታወቀው ዕለተ ሐሙስ ምሽት ላይ የጀመረ ሲሆን አንድ የአሜሪካ F-15 የጦር ጀት በጥልቁ የኢራን ግዛት ውስጥ ተመቶም ወድቋል። በዚህ ጊዜ አውሮፕላኑን ሲያበሩ የነበሩት ሁለት የአሜሪካ አየር ኃይል አባላት ከአውሮፕላኑ ውስጥ በፓራሹት ዘለው በህይወት የኢራን መሬት ላይ ማረፍ ችለዋል። ይህ ክስተት ለአሜሪካ መንግስት ትልቅ የፖለቲካና ወታደራዊ ፈተናን የፈጠረም ነበር። በተለይም ጠንካራና አደገኛ ናቸው በሚባሉ የጠላት ኃይሎች መሃል የወደቁ ወታደሮችን ለማዳን መሞከር ሁለት ሰዎችን ለማትረፍ ሲባል በመቶዎች የሚቆጠሩ ወታደሮችን አደጋ ላይ የመጣል ከባድ እጣ ፈንታንም አስከትሏል። ምንም እንኳን ውሳኔው እጅግ አስቸጋሪ ቢሆንም ፕሬዝዳንቱ ወዲያውኑ የአሜሪካ ጦር ኃይሎች እነዚህን ጀግኖች ወታደሮች ወደ ሀገራቸው ለመመለስ አስፈላጊውን ሁሉ እንዲያደርግ ትዕዛዝን አስተላልፈዋል። ይህ አቋም የአሜሪካ ወታደራዊ መሪ የሆነውን ማንንም አሜሪካዊ ወደ ኋላ ጥለን አንሄድም
we leave no American behind የሚለውን እሳቤም በተግባር ያሳየ ነበር። በመሆኑም ትዕዛዙ በተሰጠ በሰዓታት ልዩነት ውስጥ 21 ዘመናዊ ወታደራዊ አውሮፕላኖች ወደ ኢራን አየር ክልል ተጉዘዋል። እነዚህ አውሮፕላኖች በጠላት ቀጠና ውስጥ እጅግ ዝቅተኛ በሆነ ከፍታ ሎው አልቲቲዩድ ላይ በመብረር ከኢራን ኃይሎች ጋር የሚተኮስባቸውን ከባድ ጥይት እየተከላከሉ ተልኳቸውን ጀምረዋል። ይህ አይነቱ ዝቅተኛ በረራ ምንም እንኳን ለጠላት ኢላማነት የሚያጋልጥ ቢሆንም በራዳር ላለመታየትና ፈጣን ጥቃት ለመሰንዘር የራሱ የሆነ ወታደራዊ ጠቀሜታም አለው። በዚህ ፓይለቶችን የማዳን ዘመቻ ላይ የመጀመሪያውን የአውሮፕላኑን አብራሪ ፓይለት ለማትረፍ የተደረገውን እንቅስቃሴ ስንመለከት አብራሪው ከወደቀበት የጠላት ቀጠና ውስጥ በሰላም ሊወጣ የቻለው HH-60 ጆሊ ግሪን 2 በተሰኘ እጅግ ዘመናዊ የነፍስ አድን ሄሊኮፕተር አማካኝነት ነበር። ምንም እንኳን በዚህ ሂደት ከኢራን ኃይሎች በቅርብ ርቀት ከፍተኛና አደገኛ ተኩስ ቢከፈትባቸውም የአሜሪካ ጦር መሳሪያዎችና የሄሊኮፕተሯ የመከላከል አቅም ማንኛውንም አይነት የሰው ጉዳት እንዳይደርስ መከላከሉ የቴክኖሎጂውን የበላይነት የሚያሳይ ተደርጎም ተወስዷል። ይሁን እንጂ ከዚህ የከፋውና እጅግ ፈታኙ የዘመቻው ክፍል የነበረው ሁለተኛውን አብራሪ ወይም የጦር መሳሪያ ስርዓት መቆጣጠሪያ ኦፊሰሩን ዌፐን ሲስተም ኦፊሰር ማዳን ነበር። አውሮፕላኑ ከመውደቁ በፊት በከፍተኛ ፍጥነት ላይ ይበር ስለነበር ሁለቱ አብራሪዎች ፓራሹታቸውን ተጠቅመው ሲዘሉ በመካከላቸው የተፈጠረው ርቀት የበርካታ ማይሎች ልዩነትም ነበረው። ከዚህም ባሻገር ይህ ከፍተኛ ማዕረግ ያለው ኮሎኔል መሬት ላይ ሲያርፍ በደረሰበት ከባድ አደጋ ምክንያት ከፍተኛ የደም መፍሰስም አጋጥሞት ነበር። ሁኔታውን ይበልጥ አሳሳቢ ያደረገው ደግሞ ግለሰቡ ያረፈበት አካባቢ በእስላማዊ አብዮታዊ ዘብ ኮር IRGC አባላት በታጠቁ ሚሊሻዎች እና በተለያዩ የጸጥታ ኃይሎች የተሞላ መሆኑ ነበር። አልፎም ተርፎም የኢራን ባለስልጣናት ይህንን አሜሪካዊ ፓይለት ላገኘ ማንኛውም ግለሰብ ወይንም ቡድን ከፍተኛ ማበረቻቻ እና ሽልማት እንደሚሰጥ በማወጃቸው አካባቢው በአዳኞች ተወሮም ነበር። ምንም እንኳን ሁኔታው ሙሉ በሙሉ ተስፋ አስቆራጭ ቢመስልም ይህ ብርቱ ኦፊሰር የወሰደውን ጥብቅ ወታደራዊ ስልጠና ወደ ተግባርም ቀይሮታል። ከጠላት እይታ ለመሰወር ሲባል እጅግ አስቸጋሪና ገደላማ የሆኑ የተራራ ጫፎችን በደም መፍሰስ ውስጥ ሆኖ መውጣትም ነበረበት። የራሱን ቁስል በራሱ ካከመ በኋላ ከእርሱ ጋር የነበረውን እጅግ የረቀቀ የመገናኛ ሬዲዮና የጂፒኤስ ቴክኖሎጂን በመጠቀም ትክክለኛ መገኛውን ለአሜሪካ ኃይሎችም ማስተላለፍ ቻለም። ይህ ድርጊት ህይወቱን ለማትረፍ ወሳኙ ሚናም ተጫውቷል። ይህንን መረጃም ተከትሎ አሜሪካ በወታደራዊ ታሪኳ ታይቶ የማይታወቅ ግዙፍና ውስብስብ የማዳን ዘመቻም አወጀች። በማይታመን ሁኔታ 155 የተለያዩ የጦር አውሮፕላኖች ወደ ስፍራውም ተንቀሳቀሱ። ከነዚህም ውስጥ 4 ግዙፍ ቦምብ ጣዮች፣ 64 ተዋጊ ጀቶች፣ 48 የነዳጅ ጫኝ አውሮፕላኖችና 13 የነፍስ አድን ሄሊኮፕተሮችም ይገኙበታል። እዚህ ላይ ትልቁና የዘመቻው አስኳል የሆነው ስልትም በወታደራዊ ቋንቋ ማሳሳት ወይም ታክቲካል ዲሰፕሽን የተባለው ሲሆን በሺዎች የሚቆጠሩ የኢራን ወታደሮችና ሚሊሻዎች አብራሪውን ለማደን ወጥመድ በዘረጉበት ሰዓት የአሜሪካ ኃይሎች የጠላትን ትኩረት ለመበተን 7 የተለያዩ የውሸት መገኛ ቦታዎችን ዲኮይ ሎኬሽን ፈጠሩ። ለምሳሌ ያህልም ከዋናው ቦታ 25 ማይል ርቆ በሚገኝ አንድ የባህር ዳርቻ ላይ 9 የጦር አውሮፕላኖች ዝቅ ብለው በማንዣበብ የኢራን ጦር አብራሪው እዛ እንደሚገኝ አስቦም ኃይሉን ወደዛ እንዲያመራም አድርገዋል። ይህ በእንዲህ እንዳለ የኢራን ወታደራዊ መሪዎች በየትኛው አቅጣጫ ምላሽ መስጠት እንዳለባቸው ግራ በተጋቡበት ቅጽበት ዋናው የአሜሪካ አዳኝ ኃይል ትክክለኛው ቦታ ላይ በከፍተኛ ፍጥነትና ትክክለኝነት ፕሪሲሽን ወረደም። የጠላት ስጋቶችን በሙሉ ደምስሶ ለ48 ሰዓታት ተደብቆ የነበረውን አብራሪ ያለምንም የሰው ህይወት ኪሳራ አውጥቶ በሰላም ከኢራን ግዛት ማውጣትም ችሏል።
በሌላ በኩል ይህ ዘመቻ በመሬት ላይ በነበረው የሎጂስቲክ ፈተናም እጅግ አስደናቂ ትዕይንቶችንም አስተናግዷል። አሜሪካውያን አዳኝ ወታደሮችና ከባድ ትጥቆችን ወደ ስፍራው ይዘው የገቡት ሁለት ግዙፍ እና ያረጁ የትራንስፖርት አውሮፕላኖች የነበሩ ሲሆን እነዚህ አውሮፕላኖች ያረፉበት ስፍራም የተለመደው የአውሮፕላን ማረፊያ ሳይሆን ለስላሳ አሸዋማ የእርሻ መሬት ላይ በመሆኑ አውሮፕላኖቹ በክብደታቸው ምክንያት በአሸዋ ውስጥ ሰምጠው ቀርተዋል። በመሆኑም ወታደሮቹ ቀድሞ የተዘጋጀውን የአደጋ ጊዜ እቅድ ወዲያውኑ ተግባራዊ ያደረጉ ሲሆን ይኸውም ይበልጥ ፈጣንና ቀላል ክብደት ያላቸውን አውሮፕላኖች ወደ ስፍራው በመጥራት ወታደሮቹን ማስወጣት ነበር። እዚህ ላይ አሜሪካውያን የወሰዱት እጅግ አስገራሚ እርምጃም በአሸዋ ላይ የተዘፈቁትን የራሳቸውን ግዙፍ አውሮፕላኖች ሙሉ በሙሉ በማጋየት ማፈንዳታቸውም ነው። ለምን ቢባል በአውሮፕላኖቹ ላይ የነበሩት እጅግ ዘመናዊ የጸረ አውሮፕላን መከላከያና ሌሎች ሚስጥራዊ የኮሙኒኬሽን ቴክኖሎጂዎች በኢራን ወታደሮች እጅ ገብተው ምርምርና ሪቨርስ ኢንጂነሪንግ እንዳይደረግባቸው ለማድረግ ሲባል የተወሰነ እርምጃም ነበር። ይህ ውሳኔ የአሜሪካ ጦር የቴክኖሎጂ ሚስጥሩን ለመጠበቅ ምን ያህል ርቀት ሊሄድ እንደሚችልም አመላክቷል። በተጨማሪም በዘመቻው ወቅት የተከሰተው ሌላ አግራሞትን የፈጠረው ክስተት የሄሊኮፕተሮች አጠቃቀም ነበር። ወደ ስፍራው የመጡት 3 አነስተኛ ሄሊኮፕተሮች በአውሮፕላን ውስጥ ተጭነው የገቡት ሙሉ በሙሉ ተነቃቅለው ሲሆን የአሜሪካ ወታደሮች ሄሊኮፕተሮችን መሬት ላይ ከወረዱ በኋላ በ10 ደቂቃ ባነሰ ጊዜ ውስጥ መልሰው በመገጣጠም ለበረራ ዝግጁም አድርገዋቸዋል። በተለምዶ ይህ አይነቱ የመገጣጠም ስራ ቀናት ሊፈጅ የሚችል ቢሆንም በጦር ሜዳ መሃል በደቂቃዎች ውስጥ መጠናቀቁ የአሜሪካ ጦር ከፍተኛ የቴክኖሎጂ ብቃት፣ የሰው ኃይል ጥራት እና ፈጣን የተግባር ምላሽ መስጠት እንደሚችል በሚገባ የሚያሳይ ክስተት ሆኖም ተመዝግቧል። ለማጠቃለል ያህልም ፕሬዝዳንት ዶናልድ ትራምፕ ይህንን ውስብስብ ኦፕሬሽን የአሜሪካን ወታደራዊ ልዕልና ለዓለም ያሳየና የትኛውም ሀገር በአቅምም ሆነ በቴክኖሎጂ ሊወዳደረው እንደማይችል በተግባር ያስመሰከረ ታሪካዊ ክስተት ሲሉም ገልጸውታል። የሆርሙዝ ሰርጥ ውጥረትና የትንቢተ ጥፋት ዛቻ በተንጠለጠለበት በዚህ ወቅት ይህ የተሳካ ወታደራዊ ዘመቻ ለኢራን መንግስት የተሰጠ ከባድና ቀጥተኛ ማስጠንቀቂያ መሆኑን አያጠራጥርም። ከዚህም በኋላ የሚኖረው የኢራን ምላሽ እንዲሁም የዋሽንግተንና የቴህራን ቀጣይ ፖለቲካዊ ቁማር የመካከለኛው ምስራቅን ብቻ ሳይሆን የዓለምን የፖለቲካና የኢኮኖሚ አቅጣጫ የሚወስን በመሆኑ የዓለም አቀፉ ማህበረሰብ በከፍተኛ ትኩረትና ስጋት እየተከታተለው ይገኛል። የተከበራችሁ ታዳሚዎቻችን በዓለም አቀፍ ጉዳዮች ላይ ያተኮረው የዛሬው ልዩ ጥልቅ የዜና ትንታኔ ዝግጅታችንን በዚህ ላይ እናጠናቀቃለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ጊዜ። ውድ አድማጮቻችን ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሼር በማድረግ ለብዙ ሰዎች እንዲዳረስ የበኩሎትን ይወጡ። ሐሳብ ካሎት ኮመንት ላይ ይጻፉልን። ላይክ ስላደረጉን እናመሰግናለን።